ከዛስ በያውደ ምሕረቶቹ ጉባኤ ስፖንሰር እያደረጉ ማቅረብ ጀመሩ። ቦኩ ሚካኤል ላይ የሆነው ይሄ ነው። ከጥቂት ወንድሞችና ሰዎች ጋር ተጣልተናል። ምን እያረጋችሁ? የት አለ መሬት ላይ የተተገበረው ነገር? የተነጋገርነው ነገር መሬት ላይ ሳይወርድ ለውጥ ሳናያ አውደ ምሕረት ላይ ይዛችሁ እንዴት ነው የምትወጡት? በዚህ ምክንያት እግዚአብሔር ይስጣቸው ቦኩ ሚካኤል ያሉ ሰንበት ተማሪዎች ተጋርሏቸውን ሳላደንቅ አላልፍም። መልሰዋቸዋል ሲባል በጣም ነው ደስ ያለኝ። በዋናነት ተመልሰዋል ብለን ያሰብነው ነገር ግን እዛ አዳራሽ ውስጥ ከባድ ሞግት ያነሱ ከነበሩት መምህራን አንዱ እዛ ሲያስተምር ሰማ ነው ብለው ነገሩ። ይሄ በጣም የሚያበሳጭ የሚያናድር ለለውጥ ሳይሆን የተዘጋጁት እኔ እንዳለ ተሸፋፍኖ ቤተክርስቲያኒቱ ውስጥ በጥልቀት ስር ሰዶ አድጎ የሚፈልጉትን ዓላማ ሊያሳኩ ነው።